ጣራ ጩርጩራ ብሔራዊ ፓርክ በኮንታ ዞንና በዳውሮ ዞን ውስጥ ነው ያለው። ለፓርኩ ያለው ስፋቱ ወደ ስፋቱ 1410 ስኩዌር ኪሎ ሜትር ነው። ፓርኩ መስህብ የሆኑ ብዙ ነገሮች አሉ። ፏፏቴ አለ፣ ፍል ውሃ አለ፣ ከስድስት በላይ ሐይቅ አለ። አየሩ ደስ ይላል። ከፊትም ደግሞ ተቆ ይሏል ያማለ ባትማን ፎሬቨር ነጃቸው እንታየው ዝናቡ አረሳረፈን አጣቀበ ወደና እና በጣም ደስ ይላል። በጣም ደስ የሚል ጊዜ እያሳለፈን ነው። እንደምታዩት ሰዓት አለ እዚህ ጋር አሁን ከሊቱ 4 ሰዓት ምናምን ኦልሞስት እየተጠጋ ነው እና አሪፍ ነው። ብቻ መጣችሁ እንድትጎበኙ የሀገራችንን ቱሪዝም እንድታሳድጉ ብለን እኛም እናሳስባለን። ሰው ብቻ ደስ ይላል። በጣም ብዙ ነገር አይተናል። ጉማሬዎች፣ ኤሌፋንቶች፣ ዝሆኖች አይተናል። ጎሾች ምናምን አይተናል። ብቻ ብዙ ነገር አይተናል። ጫካው በጣም ደስ ይላል። በጣም የሚገርም ነው። ከምታስቡት በላይ ነው እና መጣችሁ እንድትጎበኙ እንላለን። ቴንክ ዩ ብሮ። እስካሁን ከመጣናቸው ጉዞዎች ውስጥ ይሄኛው ለየት ያለና እስካሁን ያልተለመደ ነገር ነውና እስካሁን ከሄድንባቸው ጉዞዎች ውስጥ አንደኛው ይሄ ጉዞ ነው። ለኛ እጅግ በጣም ደስ የሚል ነገር በቲቪ ያየናቸው ነገሮች በአካል በማየታችን እጅግ ኮርተናል። በጣም እድለኞች ነን። ሶስቱንም ነገሮች በአንዴ ማግኘታችን ዝሆኖችን፣
ጎሾችን ጉማሬዎችን በአንድ ቀን ማየታችን እድለኝነታችን ያሳያል እና እዚህ ጫካ ውስጥ እጅግ በጣም የሚያምር ነገር የመጀመሪያ ቀን በመጣን ሰዓት የሚያስፈራ ድባብ ነበረውና ሁሉም ፈርቶ ነበር የመጀመሪያው ስለሆነ ካምፕ ላይ ማደር ምናምን ማንም የለመደ የለምና እየቆየን ስንመጣ ይበልጥ ደግሞ ውጪ ማደሩን ለምደን ጫካ ማደሩን ለምደን በጣም ደስ የሚል ጊዜ አሳልፈን ዛሬ ላይ ደርሰናልና በጣም እስካሁን የነበረን ቆይታ በጣም መልካም ነበረ። ለኔ ለመጀመሪያ ጊዜ ነው ጫካ ሳድር ብዙውን ስሜት የማውቀው በቲቪ ነው። እኔ ሳድርበት ደግሞ ያለው ፍርሃት ድባብ ድቅድቅ ያለ ጨለማ የሚያስፈሩ እንስሳት አልፈን እዚህ ደርሰናል። ደብረ ጭርጭራ ከጠበቅናት በላይ ሆና ያገኘናት ገርም ተፈጥሮ ይገርምስ የሆነ ማህበረሰቡ ራሱ ስብዕና ፍቅሩ ስታይ በጣም ይገርም ውጭ የድሮ ማህበረሰብን ታያለና የሆነ ካልቸሩ ምንም ያልጠፋበት የድሮ ካልቸር ያለበት ሰው ወዳድ ሰው ራሱ የሚሰጥ ሰላምታ ፍቅሩ ራሱ የተለየ ነውና በተለይ ስካውቶቹ ያላቸው ጥሩ ከጎብኚ ጋር ያላቸው ጉብኝነት እና የሰውን የሚሰጡት ፍቅር ምናምን በጣም ያስደንቃል። ይሄ የምር እንዴት ልበላችሁ አንዳንድ ሁኔታ ላይ አለ ተብለ ላታይ ትችላል። ይሄ ግን ትክክለኛ አድቬንቸር የተሞላበት እንደገና የምርም ደግሞ እንስሳ የሚታገኝበት ዞኖች በስፋት አሉ። ጎሾች አሉ፣ የአሳማዎች አሉ፣ አንበሳም አለ። ኢቭን ከትናንቱ ወዲያ እኛ ተይተን መጥቶና እና በቃ በጣም የሚገርም እኛ ከሄድናቸው ጉዞዎቹ መካከል እንደ ጫካ ስታየው ይሄ ለኔ አንደኛ ነው። በጣም የሚገርም ፓርክ ነው። ካሰብነው ከጠበቅነው በላይ ሁላችንም አግኝተነዋል። ያለው ይሄ የባዮዳይቨርሲቲ ወይም ደግሞ እንስሳቶችን በአንድ ቦታ ላይ ተከማችቶ በብዛት ማግኘት በጣም አስቸጋሪ ነው። እሱን በዚህ ማየት የተወሰኑ ኪሎሜትሮችን በ2-3 ኪሎሜትሮችን በጣም ብዙ አይነት እንስሳ ማየት ተችሏል። ከመኪናው ሳንወርድ ብዙ እንስሳቶችን ማየት ስለና አብዛኛው ስሞቹን ስለጠቀሱ ዝሆኖች፣ ጎሾች እንዲሁ ባናይም በድምጽ ለመስማት ችለን ነበር። በተኛንበት አንበሳ እና ጉማሬ በቅርብ ርቀት ማየት ችለናል። እነዚህ እዚህ ካልመጣ የትም ሄደ ማየት አትችልም። 4 ፊሎዎች አሉ፣ ዋሻዎች አሉ፣ ፏፏቴዎች አሉና ብርቅዬ የዱር እንስሳ ዝሆን በቁጥር በኢትዮጵያ ካሉት ፓርኮቹ በዝሆን ቁጥር የያዘ ፓርክና ከ10 ሺህ በላይ በብዛት ያለው ጎሽ የያዘው ፓርክ ጎመሬ የተለያየ ዱር አሳማ ድኩላ ተፈርሳና ብዙ የዱር እንስሳ ክምችት የያዘ ፓርክ ስለሆነ ኢትዮጵያዊም ውጭም የሆኑ ይሄን ፓርክ መጥቶ እንዲጎበኙ ነው ጉብኝት እንዲያደርጉ።
ፓርኩ ስለነበረን ጊዜ በጣም ሁላችንም የተደሰትንበት የረካንበት ጊዜ ነበረ። ደስ የሚል እና አሁን የመጨረሻ ቀናችን ላይ ነው ያለነው እንደምታዩት ማለት ነው። እና ይሄንን በመሰለ በ3 ቀን ይሄን የመሰለ ጊዜ ነው ያሳለፍነው እና ደስ የሚል ብቻችንን ጫካ ውስጥ አንበሳ አለ፣ ዝሆን አለ፣ ጎሽ አለ፣ አራዊቶች አሉ እዚህ ጫካ ውስጥ እና ይሄን ሁሉ ተቋቁመን ነው እዚህ ጫካ ውስጥ ያለነው እና ደስ የሚል ጊዜ ነው ያለን ያያሳለፈን ያለነው እና ብዙ ትዕይንቶችም ደግሞ በጉዟችን ያየንበት የሚያዝናኑ እንዲሁም ደግሞ ብዙ ቻሌንጆች ያየንበት ጉዞ ነው እና ደስ የሚል ጊዜ ነበረን። እንደው ዛሬ የመጨረሻ ቀናችን ላይ ነው ያለነው እና እንደው ብንቆይ የሚል አይነት መንፈስ ነው ሁላችንም ውስጥ ያለነው። ምክንያቱም በየጊዜው የምናሳልፈው ነገር ደስ የሚል ነገር ስለሆነ ይህንን ይመስላል። እኛን ተከታተሉ። በጣም ጎበዝ ናቸው። እንኳን ሰላም መጣችሁ። ደግሜ እንዴት ነው ይሄ ሰዎች ቀጣይ ጥሩ ገበያ ያመጣል ብለን አስባለሁ። እናንተ መልካም መንገድ ሁሉ ሰላም ያደርስ። በጣም ደስ ብያለሁ። እኛ ቃስ ዞኖች ጋር በልጅ ትውልድን አደረስ ተባረ